ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ የቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል። አንዴ እንድታዩልኝ ይፈልጋለሁ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ አልወዳደርም። ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖቱ ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ይኸው ቲሸርታችሁን ውሰዱ፣ አልፈልግም። ቲም ጆን በእንቁላሉ ላይ ድግምት እንዳሰራበት ደርሼበታለሁ። ግን የማሸነፍ ሚስጥሩ መቀበጫው ላይ እንደሆነ ስንቶች ተወቀላችሁ? ሊሆን ይችላል ላይሆንም ይችላል፣ እሱም ፈጣሪ ነው የሚያውቀው። ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሴዶ ማርሻል አርት እንግዲህ ውድድሩ ላይ አልገባም አልሳተፍም ብሏል። መተት አለበት አልወዳደርም ከጆኒ ጋር እያለ ነው። ሴዶ ማርሻል አርት እንግዲህ እያወራ ያለው ነገር በጣም ትክክል ነው። ኧረ በስመ አብ እኔ ለምን አልቻልኩ? ምን ማለት ነው ሴዶ? ይኸውላችሁ ልንገራችሁ፣ አንተም ስማኝ በደንብ። ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ወደህም ይሁን በግድህ ትገባታለህ። አሁን ደግሞ ጌሙን አልጫወትም አልከ። ወደ ሲያው በግድ ትፋየታታለህ፣ ትጫወታታለህ ወይም ደግሞ ብሬ 100,000 ብሩን ትመልሳታለህ። ዜዶ አልፋታም። በጭንቅላቱ ተክሏለሁ እያያችሁ ማለት ነው። አረ ይሄ ሴዶ የሚባል ሰውዬ ፋይቱ 4 ቀን ሲቀረው አልወዳደርም እያለ ነው። እንቁላሉ የሆነ ነገር አለው እያለ ነው። እኔ በበኩሌ ከመጀመሪያውኑ ፈርቼ ነበር። ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ሴዶን ፈሪ ያላችሁ ያላችሁ ሰዎች ቆም ብላችሁ አስቡ። ለሴዶ የመጨረሻ በጭራሽ መወዳደር የለበትም ብዬ ነው እኔ በግሌ ማምነው። ጆን መተት አስደርጎብኛል፣ ስለዚህ ከሱ ጋር አልደባደብም ሲል ሴዶ ማርሻል በዛሬው ዕለት ባጋራው ቪዲዮ ላይ ተናግሯል። ነው እንኳን ቢባል ማፍረሻውንም ቢሆን እዛው ሪንጉ ላይ አድርገን ከሀገር እንዳይወጣ ክትትል ሊደረግበት ይገባል። መጨረሻ ቀን ድረስ ከሴዶ ጋር ነው ማድረው እንዳያመልጥ ማለት ነው። በጣም አሳሳቢ ጉዳይ ስለሆነብኝ ነው። በጆኒ እና በሴዶ ሰበር ዜና ደም ይፈሳል ሪንግ ውስጥ ያው መተኛት አይቀርም ማለት ነው። እንኳን ዱላ ዳይፐሩ መሸከም አቅቶት አቃጥሎት እያለ እኮ ነው አይደለም ዱላ። ወስ ጎኑን ጋይስ እንዴት ናችሁ? ዛሬ የምንገኘው ከማጋ ነው ኪንግስ ሂር። ዝግጅቱ እንግዲህ እንዴት እየሄደ ነው? ኦሬዲ ፋይቱ ደርሷል። የተወሰነ ቀን የቀረው ጉጉት እየጨመረ ነው ወይ? ወደ ፋይቱ በቀረበ ቁጥር እንዴት ፊል እያደረክ ነው? ውስዋስ ውስጥ እየገባሁ ውስዋስ ያገኘሁት ባል እያለኝ እኮ ነው ታውቃለህ። ውስዋስ አረባክተው ውስዋስ ኢንተርቪው ልገባው በቀሉ ውስዋስ ውስጥ ከተሽኝ እኮ ተዘጋጂ፣ ለሞትሽ ደምሽ ሊፈስ ተዘጋጂ ማለት ነው። ሴዶ ትላንትና ጆኒ ኢንተርቪው አድርጌ ነበርና የሴዶ ጌም ፕላን መሮጥ ነው ብሎ ነበርና ምን ትላለህ አንተ? ስማ ኢትዮጵያ የምትታወቀው እኮ በሩጫ ነው። ረሳው እንዴ? ለማንኛውም ልሩጥም ልንከባለልም ምንም ነው ደም ይፈሳል ሪንግ ውስጥ ያው መተኛት አይቀርም ማለት ነው። አስብበት። አንተ ባሰብከው ቴክኒክ ራስን እጨርሳለሁ ማለት ነው። ተዘጋጅ። ጆኒ ሴዶ ስትራይኪንግ ላይም በልጠዋለሁ ብሎ ነበርና ጆኒ ስትራይኪንግ ላይ የሚችል ይመስላል አንተ? እኔ ቤት በምንም ይምጣ ብያለሁ። በምንም ይምጣ፣ በስትራይክም ይምጣ፣ በግራፕሊንግም ይምጣ፣ በፈለገው ይምጣ። ለምን በሌላ ነገር ይምጣ፣ ግን ሪንግ ላይ ደም እንደማፈስ ነው የምነግርህ። ኖካውት በቀሉ ኖካውት እንደምትወጪ ነው። ደምሽ ይፈሳል። ለዚህ ተዘጋጅ። ባይሆን ደም አጠራቀም አድዋ ላይ ደም ይፈሳል ማለት ነው። አድዋ የተቋቋመው በደም ነው። ያንተ ደም ደግሞ እዛው እናጸድቋለን፣ እናፈሳለን ማለት ነው። ተዘጋጅ። ደም ይፈሳል። ዱላ የመሸከም አቅም አለው ብለህ ታስባለህ? እንኳን ዱላ ዳይፐሩ መሸከም አቅቶት አቃጥሎት እያለ እኮ ነው። እዛ የተማረውን ነገር በሙላ አዲስ አበባ ሲመጣ ይረሳዋል። በ30 ምናምን ዓመት ጋርመንት አስፋልት ዳር ቆማ እኔም እሄድለታለሁ ታይላንድ ደግሞ ጠብቅ። ወደ ዛሬው ጥያቄ ስመለስ ሴዶ ታይላንድ ከፕሮፌሽናልና ኢንተርናሽናል የሆኑ ከታይላንድ ባለሙያዎች ጋር የዘለጠነ ነው አንተን አውት ስትራይክ ለማድረግ ማለት ነው። ሴዶ አምፍላተርድ ለኔ ብለህ ውጭ ሀገር በመሄድ 22 ዓመት ሙሉ ማርሻል አርት ሰርቻለሁ፣ 20 ዓመት በላይ ማርሻል አርት ላይ ቆይቻለሁ አለ። ይሄን ሁሉ ዓመት ምን ስትሰራ ነበር? ጭቃ ሲያቦካ ስንት ብር አውጥቶ ውጭ ሀገር ሄዶ ማለት ነው። ለምን 22 ዓመት ሙሉ እቃቃ ሲጫወት ነው የነበረው። ጓደኞቹ ሲመቱለት ጋርመንት መሀል አስፓልት ላይ ሁሌ እናልፋለን እኮ ይሄ ብድ ትለኛለች ማዘሬ። እንዳትጫወት ባጠገቡ እንዳታልፉ ነቅሏል። አሁንም ድረስ የሆነ ህፃን እያለ ብሩስ ሊ ላይ የሚያየው ማርሻል አርቲስት የሆነ ነው የሚመስለውና በቃ ኢማጂን በ30 ምናምን ዓመት ጋርመንት አስፋልት ዳር ቆማ እና አሁን ትክክለኛ ሽት ለካ ፈርም ያለው የነገር ለካ ልክ ነው ምናምን ብሎ እንደምንም ብላ አንድ 30 ማስታወቂያ ሰራችና ቀጥታ ወደ ታይላንድ ሄደች። ታይላንድ የሄደበት ምክንያት ለምን ይመስላል? ስለፈራ ነው። በቃ አውቋል።
ኢትዮጵያ ውስጥ ለኔ ሊያዘጋጀው የሚችል ብቁ የሆነ ኦርጋናይዜሽን የለም። ስለዚህ ግዴታ ውጭ ሀገር ሊሄድ ብሎና ሰው እኔም ሄድለታለሁ። ታይላንድ ደግሞ ጠብቅ። ታይላንድ ግን እዛ ሄዶ በሚያገኘው ትምህርትና ስልጠና ላይክ አንተን ቴክኖ ለማድረግ የሚያግዘው ይመስላል። እዛ የተማረውን ነገር በሙሉ አዲስ አበባ ሲመጣ ይረሳዋል። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? ከሃይማኖት ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ ለህዝቡ ብዬ ነው። ህዝቡ ይደሰት ማርሻል አርት ይደግ ብዬ ነው እንጂ በ5 ሚሊዮን ብር የተስማማሁት የኔ ዋጋ 100 ሚሊዮን 150 ሚሊዮን ነው። የኔ ሴዶ ውድድር ያደርጋል ቢባል ሙሉ የኢትዮጵያ ህዝብ ነው የሚመጣው የነበረው አዳራሽ ቢገኝ ማለት ነው። እናንተ ግን ከሃይማኖት ጋር አያይዛችሁት እኔ ሙስሊም ስለሆንኩ እንደዚህ አይነት የምትሰሩት ስራ ሌላ ነገር ነው። ያውላችሁ ማርሻል አርት ከዘር ነፃ ነው፣ ከሃይማኖት ነፃ ነው። ይሄን ውድድር ማለት ነው አየር ላይ አስተካክሉት። ያውላችሁ የምታዘጋጁት ሰዎች በሃይማኖት ቀየራችሁት። አየር ላይ ስፖርት ማርሻል አርት ወደ ሃይማኖት ወደ ዘር ትቀይራላችሁ። ምን አይነት አስተሳሰብ ነው? ማርሻል አርት እኮ ፍቅር ነው የሚሰብከው። ምንም ውድድር ላይ ብንደባደብም እኔና እሱ እኔ አሁን ጆኒን በ3 ሰከንድ ኖካት አስወጥቼ ስሜ ነው አንስቼው ምናምን የሚሄደው። ማርሻል አርት የሚያስተምረው ይሄ ነው። ሴዶ ሙስሊም ነው ብላችሁ የምትሸርቡት ስራ እዛ ጌች አካባቢ ያላችሁ ሰዎች ጌች ባያስብም ጌች አካባቢ ያላችሁ ሰዎች ማንነታችሁን አውቀዋለሁ። እንደዚህ አይነት ነገር እያሰባችሁ ነው። ጌችን ፑሽ እያደረጋችሁ ነው። ስለዚህ ጌች ራስህ አስተካከል፣ አየር ላይ አስተካከል። እኔ እኮ ችግር የለብኝም ለህዝቡ ብዬ ነው እንጂ አሁን ያለበት ጂም መጥቼ ልጁን በ3 ሰከንድ ቆልፌ መውጣት ይችል ነበር። ግን ማርሻል አርት ይደግ ብዬ ነው። ይሄንን መልእክት አየር ላይ አድርሱለት። የኢትዮጵያ ህዝብም ይወቅ። ከሴዶ ጋር በሚመጣው ምን እንጠብቅ? ስብራት እግሩን መስበር ብቻ ነው በቃ። ለካሰት እግሩን ከሰበርኩት በ3ኛው ራውንድ አም ሃፒ ማን ዶኒ እግሬ መሰብረኝ ከሆነ አልመጣም። የኢትዮጵያ ህዝብ ወቁት። ሺባ ልታረገኝ እግሬ ቋንጣ ልታረገው ትቻለሁ። በቃ ሴዶ ችግር የለውም አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርገዋለን። አልሰብርህም። ተመለስ ወደ ሀገር ወንድሜ። አታስብ፣ አትፍራ። ሴዶን ፈሪ እያላችሁ ያላችሁ ሰዎች ቆም ብላችሁ አስቡ። ይህ የድፍረት ጉዳይ ሳይሆን የፕሮፌሽናል ቢዝነስ ጥያቄ ነው። ከውዝግቡ በስተጀርባ ያለው እውነታስ ምንድን ነው? የዚህን ጽሑፍ ሐሳብ ያገኘሁት ከፋስት መረጃ እንደሆነ ይታወቅልኝ። ሐሳቡ እንዲህ ይላል። ገለልተኛ ሆነን ካየነው የሴዶ አካሄድ ትክክለኛ ነው። ምክንያቱም በቦታውም ሆነ በቲቪ ውድድሩን የሚያየው ብዙ ተመልካች የሚመጣው እሱን ለማየት ነው። ሴዶ ራሱን ያስተዋወቀበት መንገድና የገነባው ብራንድ ዛሬ ለውድድሩ ትልቅ ገቢ የሚያስገኝ ቁልፍ ሆኗል። ነገር ግን ሴዶም ያለበት ችግር አለ። አንዴ 10 ሚሊዮን ሌላ ጊዜ 50 ሚሊዮን እያሉ አቋም መቀያየር ፕሮፌሽናልነት አይደለም። ከመጀመሪያውኑ ግልጽ የሆነና የማይቀያየር የቅድሚያ ክፍያ ወይም አፒራንስ ፊ መጠየቅ ነበረበት። በሌላ በኩል አዘጋጆቹ እሱን ፈሪ ለማስመሰል የሚያደርጉት የማዋከብ ሙድ ልክ አይደለም። አሸነፍክ 10 ሚሊዮን ውሰድ ማለት ስፖርታዊ ውል ሳይሆን ውርርድ ነው የሚመስለው። ይሄ ደግሞ እንደ ኢትዮጵያ ህገወጥ ነው። አሸናፊም ሆነ ተሸናፊ የሚገባቸውን ጥቅማ ጥቅም በግልጽ አስቀምጦ መደራደር ይገባ ነበር። አዘጋጆቹ ቅድሚያ ክፍያውን አቅርበውለት ሴዶ ብሩን ተቀብሎ ወደ ኋላ ካለ ያኔ ፈሪ ሊባል ይችላል። አሁን ግን ያለው ፍጥጫ የገንዘብና የክብር ጉዳይ ነው። እናንተስ ምን ትላላችሁ? እናንተ የትኛው ትክክል ነው? ሴዶ ቅድሚያ ክፍያ መጠየቁ ወይስ አዘጋጆቹ ያቀረቡት ካሸነፍኩ ውሰድ የሚለው ሐሳብ? ኮሜንት ላይ እንወያይበት። መልካም ጊዜ። እሺ ባለፈው ከዚህ በፊት ደግሞ በጣም ይፈረኛል ብለህ ነበርና ልጁ በራስ መተማመን ያለው ይመስልሃል ወይ? በጁጁሱ ምክንያት ኮንፊደንስ ይኖረዋል ብለህ ታስባለህ? ኮንፊደንሷ ዜሮ ነው። ለምን አነግርህ? እንዴ አብዛኛው ጊዜ እንዲህ ያደርጋሉ የሚሉ ሰዎች እንዲህ በቃ እሱ የሚያወራው ነገር በጠቅላላ በኮንፊደንስ ነው የሚያወራው አይደል? የሌላቸው ሰዎች ናቸው እንደዚህ የሚሆኑት። ገብቶሃል አይደል? እውቀት ሳይኖር ሲቀር የሆነ ሰዎች በቃ አካባቢ ያሉ ሰዎች በቃ ጎበዝ በርታ ምናምን ሲሉት ፕላስ ደግሞ ያው ባለፈው ፋይት ደግሞ አይተሃል። ምንም የማይችል ሰው አሸነፋ። በቃ የሆነ ኮንፊደንሱ ጨምሮ ያ ነገር ነው እኮ ሰው ጎበዝ ጀግናችን አንበሳ በርታለን ሲለው ማያቅ ሰው ሲያበረታታው ምን ይመጣል? ሙቀት ይመጣል። ከሙቀቱም ደግሞ ገና ዳይፐሩ ያቃጥለዋል። እነዚህ ሁለቱ ነገሮች ተዳምረው በቃ ልጁ በቃ የለም እኮ ሊበር ነው። ግን እንዴት ይብረር? መሬት ማይደርስ ሰው። የመጨረሻ ጥያቄ ልጠይቅህ። አትመታኝማ? ምናልባት ብትሸነፍስ? ምን ማለት ነው? እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትናንትና እቀጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ብዶንኩኝ። ሴዶ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ሊንግ ትላለህ።
let me give you one advice መቼም ፋይት ሙሉ ሆነ አትገባ ሁሌ የሆነ ጉዳት ይዘህ ትገባለህ every single fighter ለዚህ ኮንትራክት ስትፈርም ለዚህ ህይወት ሳይን አፕ ስታደርግ ፐርፌክቱን ይገባለው ከጁዝ ብላ አይደለም የገባው በቃ እኔ ፋይት ላደርግ ነው የገባሁት እንጂ ምንም አይነት ጉዳት ቢደርስብኝ ይሄን ነገር አላቋርጥም ብለሃል ግን coming to my second point በቃ ተጎድቻለሁ ፌር አይደለም ጆኒ ኦሬዲ ሳልጎዳ ይሄን ለብር አፍስሽ ትሬኒንግ ላይ ይበላኝ ነበር አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይቭ ላይ በመላው ኢትዮጵያ ህዝብ ፊት ለፊት አንድ ግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት ነው እንጂ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ if your leg is hurt I'll break my leg too እንገናኛታለን እናንተ ብቻ አስመጡልኝ ብያለሁ ሴዶ I'm also kind of disappointed እኔ ከመስበሬ በፊት የራስ ነገር እንትን በማለት እኔ ችሎታዬን እና ኢንተለጀንስን ተጠቅሜ የሴዶ ነገር ሰብራለሁ ስል your lack of intelligence broke your own leg how this is preposterous ሴዶ we are still going to be fighting no matter what happens ምድር ትገለበጣለች እንጂ እኔ እናንተ እዛ ኬጅ ውስጥ ሳንገናኝ አንቀርም ድራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው ግቢ ውስጥ 500 ተማሪ ነበርኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም ኢቭን አውሬ ራሱ አይፈራ ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል ኢንተርናሽናል ቴኳንዶ ነው ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ 8 አመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው ከዛ በኋላ ግን ቀላቀልኩትና ወደ ሚክስር ማርሻል አርት መስራት ጀመርኩኝ ዩኒቨርሲቲ ምናምን ገብቼ ነበር ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስር ማርሻል አርት ተወዳዳሪ ነበር የሶይ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው ወሰወሰኝ ገብቷል አይደል የሚሰራው ስራ በቃ ሪል ነው መድማት መስበር መቆለፍ መዝጋት ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንደ ምናምን ብዬ መስራት ጀመርኩ ከዛ እዛ ይወለ ግቢ ውስጥ 500 ተማሪ ነበርኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን በሰበብ እያደረኩ ማለት ናግባ ላሳይ እንደዚህ ሰው ያሳየኛል ቋ እሺ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ ልጆቹ መተው መመስከር ይችላል ከዛ በላይ ተማሪ ነበርኝ ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል እና እዛ ያኔ ነው የጀመርኩት ሚክስር ማርሻል አርት የቆየ ነው ብሎኬት ስደበድብ ምታዩ ጎማ ስቀጠቀጥ አስፋልት ምናምን ስቀጠቀጥ እንስስ ስቀጠቀጥ ምታዩ ማብረጃ ነው ሰው ቢሆን ኖሮ አንድ ብሰነዝር ሄደ ለዛ ነው ያ ነው እንግዲህ ጆኒን እንዴት እንታረገው ይመስላል 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም ኢቭን አውሬ ራሱ አይፈራ ለምን አንድ ይፈራል በጣም ነው የሚፈራኝ በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስልኛል ያና ነው የሚፈራኝ ጃዙ የሚፈራ እና በ3 ሰከንድ ነው የምጨርሰው በልልኝ በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ድራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው ሪንጉ ጥሶ ይወጣና እላይ እንዲ የጉራግኛ ዘፈን አስጨፍራለሁ እንደዚህ አስብበት ንቃተ ህሊና ለምን የተሸነፈ ይመስላል በመጀመሪያው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ ትልቁ መልእክት ደግሞ ዱላ ካልቀመስክ አይችልማ ዱላ ፊት ላይ ካላረፈ ለምን አንተ ጀግና የሆንክ ይመስላል ገብቷል አይደል ዱላ ቢቀምስ ኖሮ ይረጋጋል አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው ዲስታንስን ማኔጅ ታደርጋለህ በየትኛው ቴክኒክ ነው ገብቼ ምለው ትላለህ እሱ ኦቨር ኮንፊደንስ ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ ይሄ እኮ ሙቀት የምርቃና ወሬ እኮ ነው ሰው ጫት ከማለ የሚመረቅለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር ለምን አልነገረም ይጥለው ነበር አይደለ መጀመሪያ ላይ እኮ ኦብሊክ ኪክ ሲሮ እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብላል ጆኒ ደግሞ ግራፕሊንግ ማስተር አርጓል ፐርፕል ቤልት ነው እሱ ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው ጭንቅላቱ ይቆማል አልኩ እኮ በየትኛውም አቅጣጫ ይምጣ በየትኛውም አቅጣጫ ና በጭንቅላቱ ተክሏል ሴዶ እግሩ ሳይሰበር ከዚህ ፋይት ከወጣ ከዚህ በፊት ንቃተ ህሊና ከመጀመሪያው ራውንድ ካለፈ እዚሁ ጋምቤላ ሆቴል ለ10 ሰው ጋብዛለሁ ብዬ ነበር ንቃተ ህሊና ከመጀመሪያው ራውንድ ካለፈ ለ10 ሰዎች እዚህ ጋምቤላ ሆቴል ይሄንን ሚል ጋብዛቸዋል በአሁኑ ሴዶ እግሩ ሳይሰበር ከዚህ ፋይት ከወጣ ለ40 ሰው ጋምቤላ ሆቴል ይሄን የምትመለከቱትን ምርጥ ምግብ ትጋብዛላችሁ and more
እንኳን ደስ አላችሁ 30 ሚሊዮን ብር ተከፈለኝ 30 ሚሊዮን ብር የቦክሲንግ ፊርማ አይታችኋል አይደል ዛሬ በቃ ልቤ ደስታው ለኔ ደስታ የምትደሰቱ ሁላችሁም ደስ ይበላችሁ አካውንቴ ላይ 15 ሚሊዮን ብር አልጮህ መሰላችሁ ዛሬ 15 ሚሊዮን ብር ያው 30 ሚሊዮን ብር ነበር የተፈራረምነው ጸድቋል 15 ሚሊዮን ብር አካውንቴ ውስጥ ገብቷል ማለት ነው ሰበር ዜና ሴዶ ማርሻል አርት እንግዲህ ውድድሩ ላይ አልገባም አልሳተፍም ብሏል እንግዲህ ከሌላ ሰው ጋር ከሆነ እገባለሁ ከጆኒ ጋር ግን አልገባም እንቁላሉ የሆነ ነገር አለው እያለ ነው እኔ በበኩሌ ከመጀመሪያው ፈርቼ ነበር ነገር ግን ቃሉ እስኪደርስ በጉጉት ከጠበቁት ሰዎች መሃል አንዷ ነበርኩኝ እኔው ምልላችሁ ነው ፈልገው ከሀገር እንዳይወጣ ክትትል ሊደረግበት ይገባል እንግዲህ መብራት ጠፍቶ ነው ቪዲዮ ምሰራላችሁ በጣም አሳሳቢ ጉዳይ ስለሆነብኝ ነው ከሀገር እንዳይወጣ ክትትል ሊደረግበት ሌላ ምንም ማለት አልችልም እንግዲህ ተይዞም ቢሆን በግድ ይግባ ጆን መተት አስደርጎብኛል ስለዚህ ከሱ ጋር አልደባደብም ሲል ሴዶ ማርሻል በዛሬው ዕለት ባጋራው ቪዲዮ ላይ ተናግሯል 4 ቀናት የቀረውንና በጉጉት የሚጠበቀውን ፍልሚያ መሰረዙን ሲናገር ትኬት የቆረጡትንና ስፖንሰሮችን ይቅርታ ጠይቆ ነው በዚህም ጆን በእንቁላሉ ላይ ድግምት እንዳሰራበት ደርሼበታለሁ ከንቃተ ህሊና ጋር በነበራቸው ፍልሚያም በእንቁላሉ ከመታው በኋላ ነው ያሸነፈው በኔም ላይ ይሄንን ያደርጋል በመሆኑም ሌላ ተጋጣሚ ካመጣችሁ እፋለማለሁ ከጆን ጋር ግን አላደርገውም ብሏል አረብስ ምን ይላል ምን አልቻልኩ ምን ማለት ነው ሴዶ እኔ ካንተ ወንድሞች በዚህ መልኩ ድምጽ አሰባስቤ ምን ማለት ነው ይችላል ሴዶ ይችላል ሴዶ ይችላል እኔ አልጫወትም ማለት ነው ቪአይፒ ገዛውና ቀብድ ያሳስኩት በቃ ታሸንፋለህ ብዬ እኔ ቪአይፒ ተቀምጭ አንተ ታሸንፋለህ ልሂድበት ያልኩ ይድበት ከፈለከ ሚስቴን ጨምር አልከኝ ቀለርክ አሁን ደግሞ ጌሙን አልጫወትም አልከ ትጫወታለህ ወይም ደግሞ ብሬ 100,000 ብሩን ትመልሳታለህ ዜዶ አልፋታም እግዚአብሔርን አልፋታም ሲንተፋታው ሴዶ ማርሻል አርት እንግዲህ እያወራ ያለው ነገር በጣም ትክክል ነው ይሄ ነገር ማጂክ የሚኖረው ከሆነ በጭራሽ መወዳደር የለበትም ብዬ ነው እኔ በግሌ ማምነው ሊሆን ይችላል ላይሆንም ይችላል እሱም ፈጣሪ ነው የሚያውቀው እንደዛ ነገር ካለ በጭራሽ መወዳደር የለበትም የናንተን ሐሳብ ኮሜንት ላይ ጻፉልኝ አይሁን ልወዳደር ራሱ ካልክ ማለት ነው ሌላ ኦፈር ጠይቅ እንደምታዩት ቲሸርቱም አልተሸጠም ምንም የተሸጠ ቲሸርት የለም ምንም ያገኘው ገቢ የለም አንድ ብር አላገኘም እስካሁን ድረስ ስለዚህ ወይ በቃ ሌላ ጸዴ ብር ይስጡና ተወዳደር ያለ በለዛ በጭራሽ እንዳትወዳደር ከሀገር ነው ያመቻችልሃለሁ ትጠፋታለህ እንጂ መወዳደር የሚባል ነገር እንዳታስበው ይሄ መልእክት ለኢትዮጵያ ህዝብ ነው እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቂያለሁ በሃይማኖቱ ማስጠይቂያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጫወትም ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው በድግም ሰርቶ ነው ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው ስለዚህ እኔ ውድድር አልወዳደርም ትኬት የገዛችሁ ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ ሐሙስ ሌላ ከመጣችሁልኝ እገባለሁ ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም በቃ ከዚህ ከበቀሉ ጋር አልገባም ይኸው ቲሸርታችሁን ጉሰዱ አልፈልግም ሰማሁት ቪዲዮን አሁን ነው ያየሁትና ይኸውላችሁ ልንገራችሁ አንተም ስማኝ በደንብ ወደህም ይሁን በግድህ ግራም ነፈሰ ቀኝ ከፈለክ እንደው ነው እንኳን ቢባል ማፍረሻውንም ቢሆን እዛው ሪንጉ ላይ አድርገን ተገባታለህ እንጂ መፋታት የለም በወደም በግድም ያው ልወጣ ነው ከቤት እስከ ውድድሩ መጨረሻ ቀን ድረስ ከሴዶ ጋር ነው ማድረው እንዳያመልጥ ማለት ነው ስለዚህ እዛ አንድ ክፍል አመቻቻለሁ ከሱ ጋር ያደርኩ ጠብቀዋለሁ ምንም አይነት ነገር አይቻልም ትገባታለህ እንዳያችሁስ ነው እንግዲህ በፍራቻ ይሁን በምን አይታወቅም እንግዲህ መተት አለበት አልወዳደርም ከጆኒ ጋር እያለ ነው እነጌቾ መልስ ይሰጡበታል ብለን ተስፋ እናደርጋለን 4 ቀን ብቻ ነው በነገራችን ላይ ውድድሩ የቀረው ለተጨማሪ መረጃ ፎሎ እያደረጋችሁ ይከታተሉ